ጥቅጥቅ ባለውና አስፈሪው የአማዞን ጫካ ውስጥ አካሏ በቁስልና በትላትል የተወረችው የ17 ዓመቷ ታዳጊ ጁሊያኔ ኮፒኬ ከብዙ ቀናት አሰቃቂ ጉዞ በኋላ በድንገት አንድ የእንጨት ጎጆ አገኘች። በዛ ቅጽበት ግን ያላሰበችው ነገር ተከሰተ። ሶስት የጫካው አሳ አጥማጆች በድንገት ከፊቷ ተደቀኑ። ሶስቱም ሰዎች እርስ በእርሳቸው ታይተው ፈገግ ካሉ በኋላ የፈረችውንና የተጎዳችውን ታዳጊ ያለ ፍላጎቷ ይዘዋት ወደ ቤታቸው አቀኑ። ነገር ግን እቺ ታዳጊ ወደዚህ ያልተጠበቀ ሁኔታ ከመድረሷ በፊት ከ4000 ሜትር ከፍታ በአየር ላይ ከተከሰከሰ አውሮፕላን ውስጥ ተስፈንጥራ በመውደቅ 91 ሰዎች በዙሪያዋ ሲሞቱ እሷ ብቻ በተአምር የተረፈችበት አሰቃቂ ታሪክ ነበራት። በአደገኛው የአማዞን ጫካ ውስጥ ያለምንም ምግብና ማጠለያ ለ11 ቀናት ከሞት ጋር ያደረገችውን ተጋድሎና የዚያን ቀን በእነዚያ ሰዎች እጅ የደረሰባትን ዕጣ ፋንታ ለመረዳት ታሪኩን ትንሽ ወደ ኋላ ልመልሳችሁና ነገሩ እንዲህ ነው። በ1971 ዓመተ ምህረት የገና በዓል ዋዜማ ላይ የ17 ዓመቷ ታዳጊ ጁሊያኔ ኮፒኬ ከእናቷ ማሪያ ጋር በመሆን በፔሩ ሊማ ከተማ ወደሚገኘው አባቷ ዘንድ ለመሄድ በረራ አደረገች። አባቷ አንሲ ቪሊየም ታዋቂ የጀርመን የዱር እንስሳት ተመራማሪ ሲሆን በፔሩ አማዞን ጫካ ውስጥ የምርምር ጣቢያ ነበረው። ጁሊያኔ የሁለተኛ ደረጃ ትምህርቷን አጠናቃ በዓሉን ከአባቷ ጋር ለማክበር ወደ አውሮፕላኑ ተሳፈረች። ነገር ግን አውሮፕላኑ በረራ ከጀመረ ከጥቂት ደቂቃዎች በኋላ በሰማይ ላይ እጅግ አስፈሪ የሆነ የጥቁር የዳመና አውሎ ነፋስና ነጎድጓድ ተከሰተ። አውሮፕላኑ በከፍተኛ ሁኔታ መወዛወዝ የጀመረ ሲሆን ተሳፋሪዎች በከፍተኛ ፍርሃት ይጮሁ ነበር። እናቷ ማሪያ የጁሊያኔን እጅ አጥብቃ በመያዝ ይህ የመጨረሻችን ነው በማለት የመጨረሻ ቃሏን ተናገረች። ድንገት ከባድ የመብረቅ አደጋ የአውሮፕላኑን ክንፍ በመምታቱ ሞተሩ በእሳት ተቃጠለ። አውሮፕላኑም በአየር ላይ ተበታተነ። አውሮፕላኑ በአየር ላይ ሲበታተን ጁሊያኔ የተቀመጠችበት ወንበር ከዋናው አካል ተገንጥሎ ወጣ። ጁሊያኔ ወንበሯ ላይ እንደታሰረች ከ4000 ሜትር ከፍታ ወደ ታች ወደ አደገኛው የአማዞን ጫካ በፍጥነት መከስከስ ጀመረች። በዙሪያ የነበረው ነፋስ፣ የሰዎች ጩኸትና የሞተር ድምፅ ድንገት ጸጥ አለ። እሷም ውድቀቱ ሳያልቅ አእምሯን ስታ ወደቀች። በማግስቱ ጠዋት ስትነቃ ራሷን ያገኘችው በጥቅጥቅ የአማዞን ጫካ መሬት ላይ ነበር። የተቀመጠችበት ወንበር ጥቅጥቅ ባሉት የዛፍ ቅርንጫፎች ላይ ስለተንጠለጠለና መሬት ሲከሰከስ ምቱን ስለቀነሰው በተአምር በሕይወት ተርፋለች። የቀኝ ጎን አጥንቷ ተሰብሮ አንድ አይኗ አብጦና አእምሯ ደንግጦ ነበር። ነገር ግን በአውሮፕላኑ ከተሳፈሩ 92 ሰዎች መካከል እሷ ብቻ በሕይወት ነበረች። ጁሊያኔ ብቻዋን በጫካ ውስጥ መኖሯን ስትረዳ ተስፋ አልቆረጠችም። አባቷ ከዚህ ቀደም ያስተማራትን የታወቀ የጫካ ሕይወት መመሪያ አስታወሰች። ጫካ ውስጥ ከጠፋህ ትንሽ የውሃ ፍሰት ፈልግ። ትንሹ ወንዝ ወደ ትልቁ ወንዝ ይወስድሃል፣ ትልቁ ወንዝ ደግሞ ወደ ሰዎች መኖሪያ ይወስድሃል። ጁሊያኔ በጫካ ውስጥ ትንሽ የምንጭ ውሃ አግኝታ እሱን ተከትላ በእግሯ ጉዞ ጀመረች። ጉዞው ግን እጅግ አስፈሪ ነበር። በጫካ ውስጥ ያሉ አደገኛ እባቦች፣ ካይማን የተባሉ አዞዎችና ነፍሳት ነበሩ። የያዘችው አንድ ጫማ ብቻ ስለነበር በአንዱ እግሯ በባዶ ትጓዝ ነበር። ቁስሏ ላይ ትላትሎች ማደሪያ አድርገውት በከፍተኛ ሕመም ትቃጠል ነበር። ያለምንም ምግብ የዝናብ ውሃ የጠጣች ለቀናት በደረቷና በእግሯ ጉዞዋን ቀጠለች። በ9ኛው እና በ10ኛው ቀን ጁሊያኔ አቅሟ ሙሉ በሙሉ አልቆ ነበር። ሰውነቷ በረሃብና በሕመም ተዳክሞ መጓዝ አቅቷት መሬት ላይ ለመውደቅ ተገደደች። በእነዚያ ቀናት ውስጥ የነፍስ አድን ሄሊኮፕተሮች በሰማይ ላይ ሲበሩ ታያቸው ነበር። ነገር ግን ጥቅጥቅ ያለው የዛፍ ቅጠል በመጋረዱ ምክንያት ከላይ ሊያዩዋት አልቻሉም ነበር። በ11ኛው ቀን ግን የወንዙን ፍሰት ተከትላ ስትጓዝ ድንገት በወንዙ ዳርቻ ላይ የተላከች ትንሽ የሞተር ጀልባ አየች። አቅሟን ሰብስባ ወደ ጀልባዋ ስትጠጋ አቅራቢያው የሚገኝ ትንሽ የእንጨት ጎጆ አገኘች። ጎጆ ውስጥ ገብታ የነበረውን ነዳጅ ቁስሏ ላይ በማፍሰስ በቁስሏ ላይ የነበሩትን ትላትሎች አወጣች። ከጥቂት ሰዓታት በኋላ
የዛች ጀልባ ባለቤቶች የሆኑ የፔሩ የአካባቢው አሳ አጥማጆች ወደ ጎጆው ተመለሱ። የቆሰለችውንና የተጎዳችውን ታዳጊ ሲያዩ በፍጥነት እርዳታ አደረጉላት። አሳ አጥማጆቹ በጀልባ አድርጎ ወደ ቅርብ መንደር ወሰዷት። ከዛም በሄሊኮፕተር ወደ ሆስፒታል ተወሰደች። ታሪኳ በመላው ዓለም ተሰማ። አባቷም ልጁ በሕይወት በመኖሯ በደስታ እንባ ተሞላ። ኋለኛው ምርመራ እንደሚያሳየው እናቷ ማርያም ብትሆን ከአደጋው በኋላ ለጥቂት ቀናት በሕይወት ቆይታ እንደነበር፣ ነገር ግን እርዳታ በማጣቷ ሕይወቷ እንዳለፈ ታወቀ። ጁሊያኔ ካገገመች በኋላ የሥነ ሕይወት ትምህርቷን አጠናቃ ልክ እንደ ወላጆቿ ታዋቂ የሥነ ሕይወት ተመራማሪ ሆና አደገች። እስከ ዛሬ ድረስ ታሪኳ በዓለማችን እጅግ አስደናቂ የሰው ልጅ የጽናትና የመትረፍ ማሳያ ተደርጎ ይወሰዳል። የጁሊያኔ ኮፒካ ታሪክ እስከ ዛሬ ድረስ በሆሊውድ ፊልሞች እና በመጽሐፍት ላይ በሰፊው የተጻፈ ድንቅ አጋጣሚ ነው። ይህ ታሪክ የሚያሳየው የሰው ልጅ ምንም ያህል በከባድ አደጋ እና በተስፋ መቁረጥ ውስጥ ቢወድቅ እንኳ የአእምሮ ጥንካሬና የመኖር ፍላጎት ካለው የማይቻለውን ነገር ማሳካት እንደሚችል ነው። ይህንን የጁሊያንን ታምራዊ ታሪክ እንዴት አያችሁት? ሐሳባችሁን በኮሜንት ላይ አካፍሉኝ። ቪዲዮን ላይክ በማድረግ ለሌሎች ሼር አድርጉት። ለቀጣይ እንዲህ አይነት ገራሚ ታሪኮች ለማግኘት ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በሌላ አዲስ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።